ኮንፊደንስ የምታሳዩት በማውራት ብቻ አይደለም፣ በሰውነት እንቅስቃሴያችሁም ጭምር ነው። ኢቭን አንድ ቃል ከአፋችሁ ሳይወጣ ፈሪ ሁኑ፣ ኮንፊደንስ ይኑራችሁ፣ ሊደርሺፕ ሜንታሊቲ ይኑራችሁ፣ ሴቶች ይወዷችኋል አይወዷችሁ የሚለውን ነገር ማወቅ ይቻላል። ኮንፊደንስ የሚጀምረው ሰውነታችሁ ላይ በምታሳዩቸው እንቅስቃሴዎች ናቸው። ዛሬ 10 ፓወርፉል ቦዲ ላንጉዌጅ ቴክኒኮችን እሰጣችኋለሁ። እነዚህ ቦዲ ላንጉዌጅ ቴክኒኮች ኮንፊደንስ ይሰጧችኋል፣ ያስከብሯችኋል፣ ኢቭን በሴቶች ዘንድ አትራክቲቭ ያደርጓችኋል። በተለይ ደግሞ የመጨረሻው ብዙዎቻችሁ ትኩረት ማሰጡት ግን ያንን ቦዲ ላንጉዌጅ አፕላይ ማድረግ ከጀመራችሁ ፓወርፉል የሚያደርጓችሁ የቦዲ ላንጉዌጅ ቴክኒክ ነው። ወደ ቪዲዮ ወይም ደግሞ ወደ ቴክኒኮቹ ከመሄዳችን በፊት ስለ ራሴ የተወሰነ ነገር ልበላችሁ። በፊት ላይ ቦዲ ላንጉዌጅ የሚያስቸግረኝ አይነት ሰው ነበርኩ። የሰውን አይን እያዩ ማውራት፣ በተለይ ደግሞ ሰው የተሰበሰቡ ቦታዎች ላይ እዛ መሆን በቃ የሚደብረኝ አይነት ሰው ነበርኩ እና ያ ነገሬ ብዙ ሰዎች እንደ ቁም ነገረኛ እንዳያዩኝ አድርጎኛል። የፈሪ ፐርሰናሊቲ አሰጥቶኛል። ይሄ ልጅ እኮ ኮንፊደንስ የለውም የሚባል አይነት ሰው እንደሆነ አድርጎኝ ነበር። ግን ስለ ቦዲ ላንጉዌጅ ካወቅኩበት ቀን ጀምሮ ራሴ ላይ አፕላይ ማድረግ ጀምሬ ራሴ ላይ ለውጥ ማምጣት ሲጀምር ቴዲ ኮንፊደንስ ምሳሌ መሆን ጀምሯል። ሰዎችን ማስተማር ጀምሯል እና ኢቨን እኔ የማልጠብቃቸው ቦታዎች ላይ የተለያዩ ኦፖርቹኒቲዎችን ይዞልኝ መምጣት ጀምሯል። እና እናንተም ይህንን ነገር አፕላይ አድርጋችሁ ራሳችሁ ላይ ለውጥ እንድታመጡ ስለምፈልግ ነው ይህንን ቪዲዮ ምሰራላችሁ። ቪዲዮውን ስትጀምሩ ላይክ አድርጋችሁ መጀመራችሁ እንዳረሱ፣ እስካሁን ደግሞ ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጉና ወደ ቪዲዮ እንሂድ። የመጀመሪያው ስትሮንግ አይ ኮንታክት። የሰውነት ቋንቋችን የሚጀምረው ከአይ ኮንታክታችን ነው። ሰው ሲያወራችሁ መሬት የምታዩ ነገር ከሆነ የእነሱን አይን የምትሸሹ ነገር ከሆነ ቀድሞ ያ ሰው ሊገነዘብ የሚችለው ፈሪ እንደሆናችሁ ኮንፊደንስ እንደሌላችሁ ነው። ኮንፊደንስ ያለው ወንድ እንዴት ከሌሎች ሰዎች ጋር አይ ኮንታክት መጠበቅ እንዳለበት ያውቃል። እንዴት አይ ኮንታክት ደግሞ መጠበቅ እንዳለባችሁ ማወቅ ከፈለጋችሁ አሁን የአይ ኮንታክት ህግ ወይም ሩል የሚባለውን እንሰጣችኋለሁ። ከሰዎች ጋር ኮንቨርሴሽን በምታካሂዱበት ጊዜ ከ60 እስከ 70% የሚሆነውን ኮንቨርሴሽን አይ ኮንታክታችሁን መጠበቅ አለባችሁ። 60 እና 70% ያንን ሰው ፍጥጥ ብላችሁ ማየት አይደለም፣ ህግ አለ። እንዴት ነው ህጉ? 5 ሰከንድ ያንን ሰው ታዩታላችሁ። አይኑን እያያችሁ ካወራችሁ በኋላ ወደ ሌላ ነገር ዞር ትላላችሁ፣ ወይም ደግሞ ከዛ ሰው ጋር ያላችሁን አይ ኮንታክት ብሬክ ታደርጋላችሁ። ታያላችሁ፣ ዞር ትላላችሁ፣ ወይ ደግሞ ሌላ ነገር ላይ ትኩረት አድርጋችሁ ወደ ሰውየው አቴንሽን ትመለሳላችሁ። በዚህ ብሬክ በምታደርጉበት ሰዓት መሬትና ሰማይ ማየት አይጠበቅባችሁ። ይሄ የፈሪ ፐርሰናሊቲ ነው። 5 ሰከንድ እየቆጠራችሁ ሰውየውን አይኑን ኮንትሮል እያደረጋችሁ ታያላችሁ፣ ከዛ ዞር ትላላችሁ፣ ትመለሳላችሁ። ይሄ ሩል ብቻ ሰዎች እናንተን የሚያዩበትን መንገድ በጣም ነው የሚቀይርላችሁ። ሁለተኛ ፊክስ ዩር ፖስቸር። ፖስቸራችሁ የእናንተ ፕሮፋይል ነው። ጎባጣ ከሆናችሁ ሰነፍ፣ ፈሪ፣ ደካማ እንደሆናችሁ ነው የሚያሳዩ። ትከሻችሁ ወደኋላ ያለ ስትሬት የሆናችሁ ሰዎች ከሆናችሁ ኮንፊደንስ፣ አትራክቲቭ፣ ወንድ ናችሁ ማለት ነው። ሁሌ ስትራመዱ ወይ ቁጭ ስትሉ ከዚህ በፊት እንደነገርኳችሁ ትከሻችሁን ወደኋላ ሆል አድርጋችሁ ደረታችሁን ወደፊት፣ ከዛ ቅድም እንደነገርኳችሁ አይ ኮንታክታችሁን ጠብቃችሁ ነው መሆን ያለበት። ይሄ ብቻ የኮንፊደንሳችሁን ሌቭል ከ10% በላይ ጨምሯል። ኢቭን ሳይንስ የሚለው ነገር አንድ ሰው ቀጥ ብሎ ራሱን ቀጥ አድርጎ መራመድ የሚችል ነገር ከሆነ ናቹራሊ ኮንፊደንሱ ቡስት እየሆነ ይመጣል። ራስን እንደ ንጉስ ማየት ካለብህና እንደ ንጉስ ተራመድ። ሰዎች የፈለጉትን ነገር ሊያወሩ ይችላሉ እና ኮንፊደንስን ማሻሻል እፈልጋለሁ እያልክ ግን ስለ ሰዎች የምትጨነቅ ነገር ከሆነ ራስን ወደታች እያሳደግክ ነው የምትሄደው። ስለዚህ እንደ ንጉስ መታየት ከፈለግ እንደ ንጉስ መራመድ አለብህ። ሶስተኛ ረጋ ብለህ ተንቀሳቀስ። ሁሌም ሊሆን የሚዋከብ ሰው አለ አይደል? ያንን ሰው መሆን አይጠበቅብህም። ሁሌም የሚዋከብ ሰው ደላላ ሰው። አንተ ደግሞ ደላላ መሆን አልፈልግም ሁል ሰው ነው መሆን የምፈልገው ምትል ነገር ከሆነ እንዳልኩ ሁሌ መጣደፍ፣ ሁሌ መዋከብ የለም። ሁሌ የሚጣደፍ የሚዋከብ ሰው አይታመንም የምታውቅ ነገር ከሆነ። አንተ ግን የሆነ ታማኝ ፐርሰናሊቲ ነው አይደለም የሚያስፈልግህ? ታማኝ ወንድ ነው አይደለም መሆን የምትፈልገው? ስለዚህ ይህን ያህል መዋከብ፣ መጣደፍ አያስፈልግም። ረጋ ብለህ የምታደርጋቸውን ነገሮች አድርግ። ስትራመድ ረጋ ብለህ ተራመድ። ስታወራ ረጋ ብለህ አውራ። ኢቭን ሰዎች ጠርተው ራሱ ከኋላ ዞር ብለህ ስታይ ተጣድፍ አይደለም መዞር ያለብህ፣ ቀስ ብለህ ኩል ሆነን ወደዛ መዞር ያለብህ። ረጋ ማለታችሁ ራሳችሁን ኮንትሮል እንደምታደርጉ ማሳያ ነው። አሁን እኔ ረጋ ያለ ሰው ሳይ ይህ ሰው ራሱን ኮንትሮል የሚያደርግ ሰው ነው፣ ኢሞሽኑን ኮንትሮል የሚያደርግ ሰው ነው ብዬ ነው ልረዳ የምችል። ጥድፍ የምትል ነገር ከሆነ የሆነ ውስጤ ላይ ራሱ የሆነ አላለ የሆነ የሚፈጥረው ነገር አለ። እናንተም የተጣደፈው ሰው ስታዩ እንደዛ ነው። ረጋ ያለ ሰው ስታዩ ያ ሰው ራሱን ኮንትሮል ማድረግ ይችላል፣ ኢሞሽኑን ኮንትሮል የሚያደርግ ሰው ነው ትላላችሁ። እና ያንን ሰው መሆን ከፈለጋችሁ እንቅስቃሴያችሁ ረጋ ያለ ይሁን።
አራተኛው የቦዲ ላንጉዌጅ ቴክኒክ ሰላምታ አሰጣጣችሁ ነው። እንዴት ሰላም ማለት እንዳለባችሁ አሁን እነግራችኋለሁ። ከማንኛውም ሰው ጋር ሰላም ስትባባሉ መጀመሪያ አይ ኮንታክታችሁ መጠበቅ አለባችሁ። ያንን ሰው እንዴት ማውራት እንደምችሉ ኮንፊደንሳችሁን የምታሳዩት በአይናችሁ ነው። ስለዚህ አይ ኮንታክታችሁን ከጠበቃችሁ በኋላ በስሱ ፊታችሁ ላይ ፈገግታ ማሳየት አለባችሁ። ኮንትሮል የሆነ በጣም ማቅጠጥ የሚባለው ሌቭል ላይ ሳትደርሱ ፈገግታ አለ አይደለ? ያንን ሰው ፈገግ ብላችሁ ትጨብጣላችሁ። ማቀፍ ካለባችሁ ታቅፋላችሁ። ከዛ በኋላ ደግሞ ይሄ መንዘላዘል የሚባለው ነገር አለ አይደለ? ተዘላዝላችሁ አይደለም ሰላም ማለት ያለባችሁ። ኮንትሮል ሆናችሁ ፈገግ ካላችሁ አይናችሁን ኪፕ ካረጋችሁ በኋላ በስነ ስርዓት ያንን ሰው ሰላም ማለት ነው ይሆናል አይደለ? እንደ ወንድ ሰላም በሉት። እንደ ወንድ ሰላም በሉት ስላችሁ ደግሞ መደብደብ መጨማመቅ አይደለም። ኖርማል ኮንትሮል የሆነ ሰላም። አምስተኛው ቦዲ ላንጉዌጅ ቴክኒክ ቴክ ዩር ስፔስ። ኩርምት አትበሉ፣ ዘና ብላችሁ ተቀመጡ። ቅድም እንደነገርኳችሁ ትከሻችሁን ወደኋላ አድርጋችሁ ዘና ብላችሁ ተቀመጡ። እግራችሁን ደግሞ ላይክ ማጣመር ካለባችሁ ላይክ አንዱ አይደለ ፊልም ላይ በጣም መስኩሊን የሚባሉ ወንዶች እግራቸውን እንዴት ዘና አድርገው እንደሚቀመጡ ደቀቅ አድርገው ትከሻቸውን ወደኋላ አድርገው እንደሚቀመጡ። ስለዚህ እናንተም በዛ መንገድ ነው ማሰብ ያለባችሁ። እነዛ ፊልም ላይ ያሉትን ተራ ወይም ክፍል ውስጥ ብዙ ጊዜ ምንድን ነው የሚባለው አለ አይደለ ብቻ በሌሎች ሰዎች የሚናቁ ጀጅ የሚደረጉ ሰዎች አሉ አይደለ? እነዛን ሰዎች መሆን ማትፈልጉ ነገር ከሆነ እዛ ክፍል ውስጥ ሪስፔክት የሚደረጉትን ሰዎች መሆን አለባችሁ ማለት ነው። ያንን ደግሞ እንዴት ነው የምታገኙ? ትከሻችሁን ወደኋላ አድርጋችሁ ደረታችሁን ወደፊት እግራችሁን ለቀቅ አድርጋችሁ ስትቀመጡ። ሞር እንዲያግዛችሁ ደግሞ እዛ ክፍል ውስጥ እናንተ ላይክ ራሳችሁ እንደ ሊደርሺፕ እነዛ ሰዎች የእናንተ ተከታዮች እንደሆኑ እናንተ ደግሞ የነሱ ሊደርሺፕ እንደሆናችሁ ስታስቡ እነዛ ሰዎች ላይ ሞር ዶሚኔት ማድረግ ትችላላችሁ። ማንንም የምትፈሩት ሰው አይኖርም ማለት ነው። ኢቨን እነዛ ሰዎች ይንቁኛል ወይም ደግሞ ጀጅ ያደርጉኛል ብላችሁ ካሰባችሁ ተዋችሁ። እነዛ ሰዎች ስለእናንተ ምንም አያገባችሁ። ስድስተኛ የእጃችሁ እንቅስቃሴ። የእጃችሁ እንቅስቃሴ በሰዎች ዘንድ ታማኝነታችሁን ያሳያል። እጃችሁን በስነስርዓት ኮንትሮል አድርጋችሁ መጠቀም የምትችሉ ነገር ከሆነ አንድን ስቶሪ በስነስርዓት መናገር እንድትችሉ ያደርጋችኋል። በእነዛ ሰዎች ዘንድ ደግሞ ታማኝ እንደሆናችሁ ያስመስላችኋል። እጃችሁን የምትጠቀሙበት ሌቭል ደግሞ ከትከሻችሁ እኩል ከወገባችሁ በላይ ያደርጋችሁ በዚህ ሬንጅ ውስጥ በግራ እጃችሁ የምትጠቀሙ ነገር ከሆነ ፓወርፉል ሰዎች ላይ ደግሞ ታማኝነትን ቢውል ማድረግ ትችላላችሁ። ሰባተኛ ስሎ ኖድ። አብዛኛው ኮንቨርሴሽን ላይ ላይክ የኮንቨርሴሽን ህግ አለ። ዴል ካርኒጌ የጻፈው መጽሐፍ አለ አይደለ? ሃው ቱ ዊን ፍሬንድስ ኤንድ ኢንፍሉዌንስ ምናምን የሚለው መጽሐፍ ካነበባችሁት አንድ ኮንቨርሴሽን 100% እናንተ ማውራት አይጠበቅባችሁ። ላይክ 80% ከእናንተ ጋር ያሉ ሰዎች እንዲያወሩ ታደርጋላችሁ፣ 20% እናንተ ታወራላችሁ። ያቺ 80% የእናንተ የምታዳምጡበት ሬንጅ ነው ማለት ነው። እናንተ የተወሰኑ ጥያቄዎችን መጠየቅ ከቻላችሁ እነዛ ሰዎች እንዲያወሩ ማድረግ ትችላላችሁ። እነዛ ሰዎች ደግሞ እንዲያወሩ የምታደርጓቸው የሚያወሩትን ነገር እየሰማችኋቸው እንደሆነ ሲያውቁ ነው። እንዴት ነው እንዲያውቁ የምታደርጉት? ጭንቅላታችሁን በመነቅነቅ የሆነ ሲሆነ ፖይንት ሲያወራ ጭንቅላታችሁን መነቅነቅ ነው ማለት ነው። እንደዚህ ዝም ብሎ መነቅነቅ አይደለም። ኮንትሮል የሆነ ኒውትራል የሆነ አሪፍ ፖይንት ሲነሳ ታዳምጡና ጭንቅላታችሁን ትስትሉ እነዛ ሰዎች ሞር እንዲያወሩ ያደርጋችኋል። እናንተንም በቃ እየሰማኝ ነው ብሎ እንዲያስቡ ያደርጋችኋል። ስምንተኛ የፊታችሁን ኤክስፕሬሽን ኮንትሮል አድርጉት። ይሄ ቦዲ ላንጉዌጅ ብዙ ነገር አሳጥቶኝ ላይክ ናቹራሊ እኔ ፊቴ ኮስታራ የሚባል አይነት ሰው ነኝ እና ሰፈር ላይ ሴቶች ምናምን በቃ ፊቴ ኮስታራ ስለሆነ መተውኝን አፕሮች ማድረግ አይፈልጉም፣ አያወሩኝም ነበረ። ከዛ ከአንዳንድ ሰዎች ከጓደኞች ይህን ነገር መስማት ጀመርኩ። ቴዲ ኮስታራ ነው ሰው አያናግርም ምናምን እና ይህን ነገር መቀየር እንዳለብኝ ተረድቼ አክሽኖችን መውሰድ ጀመርኩኝ። ኮንትሮል የሆነ የፊቴን ኤክስፕሬሽን ማውጣት ጀመርኩ። ይህ እንዴት የሚሆነው በቃ ላይክ ቀለል ያለ ፈገግታ፣ ይህን ያህል ማቅጠጥ አይጠበቅባችሁ። ኢሞሽናችሁን ኮንትሮል አድርጋችሁ ፈገግ እያላችሁ ሰው ሰፈር ላይ ስታገኙ ሰላም እያላችሁ እያናገራችሁ ሌሎች ሰዎች አይ ኮንታክታችሁን ስጠብቁ ላይክ እንደዛ ፈገግ ብላችሁ ብዙ ሳታገጡ የሆነ ኒውትራል የሚባለው ሌቭል አለ አይደለም? የፊታችሁ ኤክስፕሬሽን የዛን ያለው መሆን ያለበት። በቃ ሲሪየስ ከማንም ሰው ጋር ማይግባባ አውር የሚባለው ፐርሰናሊቲ ያስፈልጋችሁ። ዓለም ላይ እስከምትኖሩ ድረስ ኮንቨርሴሽን ኮሚኒኬሽን በጣም አስፈላጊ ነው። ይህ እንዲሁም ደግሞ ሰዎች አፕሮች እንዲያደርጓችሁ እንዲያግዟችሁ የምትፈልጉ ከሆነ የፊታችሁ ኤክስፕሬሽን ኒውትራል መሆን አለበት። ዘጠነኛ ትንፋሻችሁን ኮንትሮል አድርጉ። አብዛኞቹ ሰክሰስፉል ሰዎች ኮንፊደንስ እንዲኖራቸው ያደረጋቸው ትንፋሻቸውን ኮንትሮል ስለሚያደርጉ። ኮንፊደንስ እንዲኖር ትፈልጋለህ አይደል? በቃ ትንፋሽን ኮንትሮል አድርግ። ትልቅ ሚስጥር ነው የምነግርህ፣ ማንም ያልነገረ ሚስጥር። ትንፋሽን ኮንትሮል ማድረግ ከቻልክ ትልቅ ነገር ማሳካት ትችላለህ። ኮንፊደንስን ቢውልድ ማድረግ ትችላለህ። እንዴት ነው? 4 ሰከንድ ትንፋሽ ወደ ውስጥ ትይዛለህ፣ መልሰህ ታስወጣለህ፣ ታስገባለህ፣ ታስወጣለህ።
ላይክ የሆነ የምትፈራው ነገር አለ አይደል? ያን ነገር ልታረግ ስትል ራስን መጀመሪያ አረጋጋ። ከዛ ትንፋሽን መውሰድ፣ ከያዝክ በኋላ ማውጣት፣ ከዛ ያን ነገር ማድረግ በቃ ዊን ታደርጋለህ። አሁን የሆነ የምትወዳት ልጅ አለች አይደለም? እሷን ለማውራት ስታስብ የምትፈራ ነገር ከሆነ 4 ሰከንድ አየር ወደ ውስጥ ሳብ፣ አስወጣ፣ ሂድ አድርገው፣ ያን ነገር ታሳካዋል። 10ኛ መልስ ስትመልሱ 3 ሰከንድ አስጠብቋቸው። ቅድም በጣም ፓወርፉል ብዬ የነገርኳቸዋል አይደል? ላይክ ኢንትሮ ላይ 10ኛ ብዙዎቻችሁ ልብ ማትሉት ግን ፓወርፉል ቴክኒክ ብያቸዋል። እና ሰዎችን ዶሚኔት ማድረግ፣ ማኒፑሌት ማድረግ፣ ኮንትሮል ማድረግ የምትፈልጉ ከሆነ በስነስርዓት አዳምጡ። አብዛኛው ሰው የሆነ ጥያቄ ሲጠይቋችሁ ተቻክሏችሁ አይደለም መመለስ ያለባችሁ። የተወሰነ ደቂቃ እንዲጠብቋችሁ አድርጓችሁ። ላይክ በዛ ሰከንድ ውስጥ የሆነ ጥያቄ ጠይቋችሁ ዝም ስትሏቸው በዛ ሰከንድ ውስጥ ብዙ ነገር ወደ አይምሯችሁ ይላል። ያን ጥያቄ ባልጠይቀውስ ምን ብሎ ሊመልስልኝ ይችላል? እና የእናንተን ፐርሰናሊቲ ይገምታል። ስለዚህ ቶሎ አትመልሱ። የዛኔ እነዛ ነገሮች እነሱ በአይምሯቸው እንዲያስቡ ስታደርጉ እነዛ ሰዎች ላይ የበላይነት ወይም ላይክ ማኒፑሌሽን የሚባለው ነገር አለ። ኮንትሮል ማድረግ የሚችሉበት ያህን ነገር ያሰጣቸዋል። ኢቭን ከሴቶች ጋር ቴክስት ስትደራረጉ ልክ እንደጻፉላችሁ የምትመልሱ ነገር ከሆነ ከነሱ ጋር የሆነ ኦብሰስድ እንደሆናችሁ ስለሚያሳያቸው ችላ ይሏቸዋል። ናቹራሊ ደግሞ የሰው ልጅ የተፈጥሮ ችላ የሚለውን ሰው ነው የሚለው። ስለዚህ ሰዎችን ችላ በሉ፣ መተው ሳይሆን ችላ በሉ። ግን ችላ ብላችሁ ኮንትሮል የሆነ ችላ ማለት አለ አይደለ? በዛ መንገድ ችላ በሏቸው። እነዛ ሰዎች ላይ ኮንትሮል እንድትይዙ፣ የበላይ እንድትሆኑ፣ ማኒፑሌት እንድታደርጉ ያደርጋቸዋል። በስርዓት እንድታዳምጡ ይፈልጋሉ። እንደነገርኳችሁ ኮንፊደንሳችሁን ለማሳየት መለፍለፍ አይጠበቅባችሁ። የቦዲ ላንጉጃችሁን ማስተካከል ብቻ። እንዴት ካላችሁ ደግሞ 10 ፓወርፉል ቴክኒኮች አሁን ሰጥቻችኋል። እነዛን ተግብሯቸው። ኮንፊደንሳችሁን ቢውልድ አድርጉ፣ ተከበሩ፣ ሪስፔክትድ ሁኑ፣ ሴቶችንም አትራክት አድርጉ። የዛሬ ቪዲዮ ይህንን ይመስል ነበረ። ሰልፍ ኢምፕሩቭመንት ላይ ሲሪየስ የሆናችሁ ሰዎች ሰብስክራይብ አድርጉ። ቪዲዮ ከተመቻችሁ ደግሞ ላይክ አድርጉት፣ ኮሜንት ጻፉ፣ ሼር አድርጉ ለምትወዷቸው ሰዎች። በሌላ ቪዲዮ እስከምንገናኝ ደህና ሁኑ።